ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? አውቃለሁ ጠፍቻለሁ። መጥፋቴን በማስመልከት ዛሬ ደግሞ በቀላሉ ኦንላይን ላይ እቃዎችን ኦርደር የምታደርጉበትን ማስተር ካርድ እንዴት እንደምታገኙ በዛሬ ቪዲዮ የማሳያችሁ ይሆናል ማለት ነው። ይህም ማስተር ካርድ እንደ ባይቢት እንደ ሌሎች የማስተር ካርድ ኦርደር ማድረጊያዎች አይነት ማስተር ካርድ ነው ማለት ነው። እንዴት ማስተር ካርዱን ተጠቅማችሁ እቃ ኦርደር እንደምታደርጉ እንዲሁም ደግሞ ማስተር ካርዱን ብቻ በመጠቀም ደግሞ ገንዘብ የምትሰሩበትም ወይ አለ። እሱንም ደግሞ በስርዓት ማሳያችሁ ይሆናል ማለት ነው ጋይስ። ወደ ቪዲዮ እና ወይም ደግሞ ወደ አሰራሩ ከመግባታችን በፊት ለቻናላችን አዲስ ከሆናችሁና ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ከሆነ ሜክ ሹር ይህን ቪዲዮ ላይክ ማድረጋችሁን እንዲሁም ደግሞ ቻናላችንን ሰብስክራይብ ካላደረጋችሁ ምን ትጠብቃላችሁ? ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። 3 ሰከንድ እሰጣችኋለሁ። ሰብስክራይብ እና ላይክ እንዳደረጋችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አሳውቁኝ። ቀጥታውን ወደ አሰራሩ እንሄዳለን። ሊንኩን የዚህን ዌብሳይት ሊንክ የኮመንት የመጀመሪያው ሴክሽን ላይ ፒን አድርጌ ያስቀምጥላችኋለሁ። እሱን ስትነኩ ወደዚህ ያመጣችኋል ማለት ነው። ቨርቹዋል ካርድስ ኢን ዩኤስዲ ፎር ኦል ታይፕስ ይላል። ሰው ማንኛውም ታይፖችን ኦርደር ለማድረግ ወይም ደግሞ ማንኛውም እቃዎችን ኦርደር ለማድረግ ከአሊኤክስፕረስ፣ ከአማዞን፣ ከአሊባባ እንዲሁም ከኢቤይ እቃዎችን ኦርደር ለማድረግ ስትፈልጉ እንዲሁም ደግሞ የተለያዩ ኮይኖችን መግዛት ስትፈልጉ የምትጠቀሙበት ማስተር ካርድ ነው ማለት ነው። እንዴት ነው የሚሰራው የሚለውን በዛሬ ቪዲዮ አሳያችኋለሁ ማለት ነው። መጀመሪያ እዚህ ጋር ሁለት ኦፕሽኖች አሉ። የመጀመሪያው ሳይን ኢን ነው፣ ሁለተኛው ደግሞ ሳይን አፕ ነው። ስለዚህ እናንተ አዲስ ስለሆናችሁ ሳይን አፕ የምትለዋን አንድ ጊዜ ነክታችሁ ሳይን አፕ ታደርጋላችሁ ማለት ነው። ሳይን አፕ የምትለዋን ከነካችሁ በኋላ ወዴት ይወስዳችኋል? ሳይን አፕ ወደምታደርጉበት መንገድ ይወስዳችኋል። ኢሜይላችሁን ታስገባላችሁ፣ ፓስወርዳችሁን አስገብታችሁ ኮንቲኒው ማለት ነው ከእናንተ የሚጠበቀው ወደ ላይ ከፍ እያደረጋችሁ ምን ምትል ትመጣላችኋለች ማለት ነው። ሳይን አፕ እንድታደርጉ ኢሜይላችሁና ፓስወርዳችሁን አስገቢሏቸዋል። እኔ ግን ኦልሬዲ ሳይን አፕ ስላደረግኩኝ ቀጥታ ወደ ዌብሳይቱ ይወስደኛል ሎጊን አድርጌ ማለት ነው። ስለዚህ እንደምታዩት ዌብሳይቱ ሆም ፔጅ ይህንን ይመስላል። እንደምታዩት ቬሪፊኬሽኑ ገና ቬሪፋይድ አልተደረገም። እዚህ ጋር እንደምታዩት ኤክስ ነው ቬሪፊኬሽኑ። እንዲሁም ላንጉጃችሁ እዚህ ጋር አለ። ኖቲፊኬሽን ሴንተራችሁንም እዚህ ጋር ማየት ትችላላችሁ ማለት ነው። እንዲሁም ደግሞ ካሽባክ የሚባል ኦፕሽን አለ እዚህ ቨርቹዋል ካርድ የምታገኙበት ቦታ ላይ። ካሽባክ ማለት ምን ማለት ነው? ካሽባካችን 3% ይላል። ይሄ ማለት ምንድን ነው? $10 እቃ ኦርደር ስታደርጉ 3% ካሽባክ አላችሁ ወይም ደግሞ $10 ላይ 3% ይታሰብላችኋል ማለት ነው። ለምሳሌ $10 3% ማለት $0.3 ማለት ነው ማለት በዚህ አይነት መንገድ ነው የሚሰራው። እንዲሁም የተለያዩ ነገሮች አሉ እዚህ ጋር የምታዩዋቸው። እነዚህንም እንዴት እንደምትጠቀሙት አብረን የምናይ ይሆናል ማለት ነው። መጀመሪያ ግን አካውንታችንን ቬሪፋይ ማድረግ ስለሚኖርብን እቺን የቬሪፊኬሽን ምልክቷን አንድ ጊዜ ክሊክ እናደርጋለን። ዘኔን ክሊክ ካደረግን በኋላ እንደምታዩት ኬዋይሲ ቬሪፊኬሽን የሚል ነገር አለ። እዚህ ጋር አፕግሬድ የምትላለች። እቺ አፕግሬድ የምትለዋን አንድ ጊዜ ነክተን እዚህ ጋር የምናያቸውን ኢንፎርሜሽኖችን እናስገባለን ማለት ፐርሰናል ኢንፎርሜሽኖች ናቸው። የመጀመሪያው ምንድነው? ሲቲዝንሺፓችንን እናስገባለን ኢትዮጵያ ብለን ኢትዮጵያ ስለሆነ ያለ ነው ኢትዮጵያ የምትለዋን እናስገባለን። ዘን ፉል ኔማችሁን ኤንድ ላስት ኔማችንን ከዛን የተወለድንበትን በርዝ ኦፍ ዴታችንን አስገብተን ኮንቲኒው እንለዋለን ማለት ነው። እነዚህን ካስገባን በኋላ እንግዲህ ከስር ኮንቲኒው የምትላለች እንደነገርኳችሁ ኮንቲኒው የምትለዋን አንድ ጊዜ ነክተን ወደ ኔክስት ስቴፕ እንሄዳለን። እዚህ ጋር እንደምታዩት ኢሹ ካርድ የሚሉ ነገሮች አሉ። ኢንክሪዝ ሊሚት ኦር ደግሞ ኢንክሪዝ ሊሚት የሚል ነገር አለ። አንድ ካርድ ነው የምናገኘው። ዲፖዚት ደግሞ ሊሚቱ ስንት ነው? $500 ነው ለአንድ ወር የሚሰራ ማለት ነው ፐር መንዝ። ስለዚህ እዚህ ጋር ኢንክሪዝ ካርድ የሚለውን ነገር ኢሹ ካርድ የምትለዋን አንድ ጊዜ ክሊክ እናደረግና ወደ ኔክስት ስቴፑ እንሄዳለን ማለት ነው። እዚህ ጋር እንደምታዩት ዘን ተመሳሳይ ነገር ያመጣልኛል። አሁንም ከላይ ኢሹ ካርድ ይላል ፍሮም $7 ፐር ካርድስ የምትላለች። የመጀመሪያውን ክሊክ እናደረግና ወደ ኔክስት ስቴፑ እንሄዳለን። እዚህ ጋር እንደምታዩት ካርድ ታሪፍስ የሚሉ ነገሮች አሉ። ወይም ደግሞ ለካርዱ እኛ ቻርጅ የምናደርጋቸው ቻርጆች አሉ ወይም ደግሞ የምንከፍላቸው ፕራይሶች አሉ። ያንን እዚህ ጋር ያመጣልናል ማለት ነው። የመጀመሪያው ምንድነው? $7 ያስከፍለናል ለሳምንት። ይሄ ነገር የሚሰራው ምንድነው? ባይቢት ላይ ያሉ ማስተር ካርዶች እንዲሁም ሌሎች ቦቶች ላይ ያሉት ሌሎች ኤክስቼንጅ ላይ ያሉት ማስተር ካርዶች መስራት በሚያቆሙበት ሰዓት እቃዎችን ኦርደር እያደረግን ብዙ ትርፎችን ለመያዝ ስንፈልግ ወደዚህ ፕላትፎርም መጠን የሳምንት መግዛት እንችላለን። ከፈለግን የወር መግዛት እንችላለን። እንዲሁም ደግሞ አመታዊ አኑዋሊ የሚለውን ነክተን ደግሞ $99 ከፍለን መጠቀም እንችላለን። ይሄ ማስተር ካርድ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? እንደነገርኳችሁ እንደ ባካፕ መጠቀም የምችሉት ማስተር ካርድ ነው ማለት ነው። ስለዚህ እዚህ ጋር ከላይ ዊክሊ የምትለዋን አንድ ጊዜ ተነኩና ወደ ላይ ከፍ አድርጋችሁ እዚህ ጋር ማስተር ካርዳችሁን በቪዛም ሊሆን ይችላል በማስተር ካርድ እዚህ ጋር ያመጣላችኋል ማለት ነው። ዘን ዲፖዚት ማድረግ የምትፈልጉትን አማውንት ያመጣላችኋል። ከፈለጋችሁ 20 ማድረግ ትችላላችሁ፣ ከፈለጋችሁ 30 ማድረግ ትችላላችሁ። ወደ ላይ ከፍ ስታደርጉት ዲፖዚት የምታደርጉትን $30 ከሆነ ዲፖዚት ማድረግ የምትፈልጉት ወይም ካርዳችሁ ላይ እንዲቀመጥ የምትፈልጉት $39 ዲፖዚት ማድረግ ይኖርባችኋል ከፊው ጋር ማለት ነው። ዘን እዚህ ጋር የምታዩትን
ቼክ ቦክስ ትነኩና ዘን ኮንቲኒው የምትለዋን ትነካላችሁ አንድ ጊዜ። ዘን ይህን ከነካችሁ በኋላ ወደ ኔክስት ስቴፕ ይወስዳችኋል። እዚህ ጋር እንደምታዩት ኪዋር ኮድ ይመጣላችኋል። ይህን ኪዋር ኮድ ስካን ማድረግ ትችላላችሁ ከፈለጋችሁ ማለት ነው እንደምታዩት። አለበለዚያም ደግሞ እዚህ ጋር የኮፒ ምልክቷን ነክታችሁ ወደምትጠቀሙት አድሬስ ወይም ደግሞ ወደምትጠቀሙት ዋሌት አድሬስ በመሄድ እዚህ ጋር ቺን ኮፒ ያደረጋችሁትን ሂዳችሁ እዛ ጋር ፔስት አድርጋችሁ $40 ዲፖዚት ታደርጋላችሁ ማለት ነው በሚገባ። ዘን የተለያዩ እቃዎችን በደንብ ኦርደር ማድረግ ትችላላችሁ ማለት ነው። እንደምታዩት ደግሞ ቬሪፊኬሽን ስታተሱ እንደምታዩት እዚህ ጋር ቬሪፋይ አድርጎልኛል በሚገባ። ቅድም ላይ አም ቬሪፋይድ ነበር፣ አሁን ግን በሚገባ ቬሪፋይድ ሆኗል ማለት ነው። ሰው ሌላው ምንድነው እዚህ ጋር ማየት ያለባችሁ እዚህ ጋር የምታዩትን 3 ሰረዝ አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ሶስት ሰረዟን ክሊክ ስታደርጉ እዚህ ጋር እንደዚህ አይነት ነገሮችን ያመጣላችኋል ማለት ነው። ሶ የመጀመሪያው ምንድነው አካውንት ነው። ዘን ፋይናንስ የሚል ነገር አለ፣ ፕራይቬት ቲም የሚሉ ነገሮች አሉ። እኔ እዚህ ጋር እንደምታዩት ምን የምትለዋን ክሊክ አደርጋለሁ አንድ ጊዜ ማለት ነው። ቲም የምትለዋን ኦፕሽን አንድ ጊዜ ክሊክ አደርጋለሁ ማለት ነው። ቲም የምትለዋን ኦፕሽን ክሊክ ካደረግኩኝ በኋላ እዚህ ጋር ምን ማለት አለ፣ ኢንቫይት በማድረግ ጓደኞቻችሁን ሰዎችን በመጋበዝ ብቻ የተለያዩ ገንዘቦችን ወይም የተለያዩ ሪዋርዶችን ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ኢንቫይት ሜምበርስ የምትለዋን ትነካላችሁ። ዘን የሚመጣላችሁ ኢንቪቴሽን ኮድ አለ ወይም ደግሞ ኢንቪቴሽን ሊንክ አለ። ስለዚህ እሱን ኢንቪቴሽን ሊንክ ኮፒ በማድረግ ብቻ ወይም ደግሞ ለጓደኞቻችሁ ሼር በማድረግ ብቻ ማግኘት ትችላላችሁ ማለት ነው በቀላሉ። ሌላው ምንድነው እዚህ ፕላትፎርም ላይ የምታዩት ነገር ሪዋርድ የሚል ነገር አለ። ሪዋርዶችንም ገብታችሁ ማየት ትችላላችሁ። ፕላስ ደግሞ ሪዋርዶችንም እዚህ ጋር ሪሲቭ ማድረግ ይኖርባችኋል ማለት ነው። እንደምታዩት የተለያዩ ሪዋርዶች አሉ። ኮኔክት ካሽባክ የሚለውን ነክታችሁም ካሽባካችሁን ኮኔክት እያደረጋችሁ ሪዋርዶችን በሚገባ መውሰድ ትችላላችሁ ማለት ነው። እዚህ ጋር አንዳንድ ነገሮችም አሉ፣ እነሱንም ቼክ ማድረግ ትችላላችሁ። ስለዚህ ኦቨርኦል ያለው ነገር ይሄ ነው። እዚህ ፕላትፎርም ላይ ካርዳችሁንም ቼክ ማድረግ ትችላላችሁ። ካርድ ውስጥ ስታተስ ገብታችሁ በሚገባ ማለት ነው። ጋይስ የዛሬ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት አልጠራጠርም። ቪዲዮ ከተመቻችሁ ሜክ ሹር ላይክ ማድረጋችሁን። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ፒስ አውት